ስንክሳር ሚያዝያ 28 ቅዱስ ሜሊዮስ ሰማዕት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 28 በዚች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜሊዮስ በሰማዕትነት አረፈ። ይህም አባት ኮራሳት በሚባል ሀገር በተራራ ባሉ ዋሻዎች ከሁለቱ አርድእቱ ጋር ይኖር ነበረ። የኮራሳት ንጉስ ሁለት ልጆቹን ወደዚያ ወጡ። ከእርሳቸውም ጋር አገልጋዮች አሉ። አራዊትን አጥምደው በፍላጻዎች ይገሉ ዘንድ መረባቸውን ተክለው 40 ምዕራፍ ያህል ሄዱ። መረቡን በጠቀለሉ ጊዜ ይህን ቅዱስ አባት ማቅ ለብሶ ጠጉሩም የረዘመ ሆኖ አገኙት። የንጉስ ልጆችን ባዩት ጊዜ ፈሩ። አንተ ሰው ነህን ወይስ መንፈስ ብለው ጠየቁት። እርሱም በተራራ ውስጥ የምኖር ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ የሚሰግድ ሰው ነኝ ብሎ መለሰላቸው። እነርሱም ከእሳትና ከፀሐይ በቀር አምላክ የለም፣ እንዳንገልህ ሰዋላቸው አሉት። እርሱም እሳትና ሰማይ የተፈጠሩ ናቸው፣ እናንተም ተሳስታችኋል። ፍጥረቶችን በፈጠረ በእውነተኛ አምላክ ታምኑ ዘንድ እኔ ለምናችኋለሁ ብሎ መለሰላቸው። በዚህን ጊዜ ይህን አባት ሁለቱም አርድእት ይዘው ጽኑ ስቃይ ያሰቃዩአቸው። ከዚህ ወር በ13ቱ የሁለቱ አርድእት ራሳቸውን ቆረጧቸው። የሰማዕትነትንም አክሊል ተቀበሉ። አረጋዊ ቅዱስ ሜሊዮስ ግን 15 ቀን ያህል ሲያሰቃዩት ኖሩ። ከዚህ በኋላ በመካከላቸው አቆሙት። አንዱ በፊት አንዱ በኋላ ሆነው በፍላጻ ይነፉት ጀመር። እርሱም በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁ ስለተስማማችሁ እንዲሁ እንደ ስራችሁ በፍላጻችሁ ነገ ትሞታላችሁ አላቸው። ሰምተውም አልፈሩም። ነፍሱ እስከሚያሳልፉና ምስክር ሆኖ የሰማዕትነት አክሊል እስኪቀበል ነደፉት እንጂ። በማግስቱ እንደ ልማዳቸው ለአደን ወጡ። የዱር አህያም አገኙ። ተከትለውም ቀስታቸውን አስፈነጠሩ። እግዚአብሔርም ፍላጻቸውን እንደ ልባቸው መለሰ። ቅዱስ ሜሊዮስም እንደተናገረባቸው ሞቱ። በዚህ ቅዱስም እጅ ጌታችን ተአምራትን ገለጠ። በአንዲት ዕለትም አልፎ ሲሄድ በመንገድ ላይ የሞተ ሰው አገኘ። የሀገር ሰው ግን አንዱ መነኩሴ አንተ ነህ የገደልከው ብለው ያዙት። ቅዱስ ሜሊዮስም ጸለየ። የሞተውም በውን የገደለ ይህ መነኩሴ ነውን አለው። ያን ጊዜ የሞተው ተነስቶ እርሱስ አልገደለኝም፣ ነገር ግን ብዙ ገንዘቤ በአንድ ቄስ ዘንድ አደራ አስጠበቅኩ፣ ስለዚህ ገደለኝ፣ ከዚህ ጣልኝ አለ። ደግሞ እንዲህ ብሎ ለመነው፣ እገሌ ወደሚባል ወደዚያ ቄስ ሄደ፣ ገንዘቤን ከእርሱ ተቀብለ ለልጆቼ ስጥ። ቅዱስ ሜሊዮስም እስከ ትንሣኤ ቀን በሰላም አርፈተኛ፣ እኔ ገንዘብ አከፋፋይ ዳኛ አይደለሁም አለው። ያን ጊዜም ተኛ። ለእግዚአብሔር ምስጋና ይሁን፣ እኛም በዚህ በቅዱስ ሜሊዮስ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለም ትኑር አሜን። ቅዱስ ብስጣሮስ። በዚህ ቀን መቅሱር ከሚባል ሀገር ቅዱስ ብስጣሮስ በሰማዕትነት አረፈ። የዚህ ቅዱስ አባቱ ጻድቅ ሰው ነው። እናቱ ግን ሰይጣን አስቷት ወደ እስልምና ገባች። እርሱም ፈሪሃ እግዚአብሔርን እየተማረ እስከሚጎለምስ አደገ። አካለ መጠንም አድርሶ ሚስት አገባ። ከእርሷም ልጆች ወለደ። ብዙ ዘመናትን ባለፉ ጊዜ አንገተ ደንዳና በቀለኛ ሰው በእርሱ ላይ ተነስቶበት ወደ እስላሞች መኳንንት ሄዶ ወደኛ ሕግ ቢገባ ልጆቹም ሃይማኖቱን ቢከተሉ ይህ ብስጣሮስ ግን ከሕጋችን የተለየ ነው ብሎ ነገር አሰራበት። የእስላሞች ዳኛም በሰሙ ጊዜ መልእክተኛ ልከው ወደ እርሳቸው ወደ ሸንጎ አቅርበው ስለ ሃይማኖቱም ጠየቁት። ክርስቲያን እንደሆነ ያለ ፍርሃት ክርስቲያን ነኝ ብሎ ታመነ። ዳኛው ግን ይሸነግለው ዘንድ በፍቅር ይናገረው ጀመር። በከበረችና በቀናች ሃይማኖቱ ይመልሰው ዘንድ ብዙ ስጦታዎች እንደሚሰጠው ቃል ገባለት። ቅዱሱ ግን ከቶ አልተመለሰም። ወደ ስጦታውም ከቶ ልቡ አላዘነበለም። ከዚህ በኋላ ወደ ግዛት ቤት ወስዶ በእግረ ሙቅ እንዲያስሩት በአንገቱም የተበሳ ታላቅ ግንድ አስረው በግንባሩ ደፍተው በኩስ ላይ እንዲጥሉት መኮንኑ አዘዘ። እንዲሁም አደረጉ። እስከ 3 ቀን በእስር ቤት ሳለ ጻዕዳ ርግብ መጥቶ ጋረደው። ስለዚህ የእስር ቤቱ ጠባቂ ምስክር ሆነ። ከዚህ በኋላ ዳኞቹ ወደ ሸንጎ አስቀርበው ከእንግዲህ አንታገስም፣ ወደ ሃይማኖታችን ከምትገባና ወይም በእሳት ከምናቃጠለ ምረጥ አሉት። እርሱም እኔ ከእናንተ ጋር ለዘላለሙ እድል ፈንታ የለኝምና የወደዳችሁን አድርጉ ብሎ መለሰላቸው። በዚህ ጊዜ እጅግ ተቆጡ። ያለ ርኅራኄ ይደበድቡት ዘንድ አዘዙ። የአገር ሰዎች በጫማቸው መቱት። አንዲትም ሴት መታ በጫማዋ መታችው። ወዲያውኑ እጆቹ ደረቁ። ከዚህ በኋላ ባለሰይፍ በመኮንኑ ታዞ ሰይፉን መዞ ሳያቋርጥ መላልሶ አንገቱን መታው። ምቱም ወደ ጎን ሂዶ ጆሮውን ቆረጠው። አመታቱ ክፉ ስለሆነ ከስሮቹ ብዙ ደም ፈሰሰ።
ከዚያ ደግሞ ተዉት። ወደ እምነታቸው ሊያስገቡት እምቢ ባላቸው ጊዜ ሁለተኛ ሰይፉን መዞ ሰያፉ የከበረች አንገቱን ቆረጠው። በመንግስተ ሰማያትም የምስክርነት አክሊል ተቀበለ። ስጋውንም ከእሳት ጨመሩት፣ ግን አልተቃጠለም። ዘመዶቹ መጥተው በድኑን ወደ አገሩ ወሰዱት። በቅዱስ ዮሐንስ ዘራቅሊ ጎን አቀበሩት። የክብር ባለቤት ጌታችን ብዙ ድንቅ ታምራትም በስጋው ገለጠ። ለእግዚአብሔር ምስጋና ይሁን። እኛም በዚህ በከበረ ሰማዕት ጸሎት ለዘላለሙ ይቅር ይበለን፣ አሜን።